ኤልያስ ሀኒዬ እንዴት ነህ? አለሁ እግዚአብሔር ይመስገን። አንቺ እንዴት ነሽ? እግዚአብሔር ይመስገን። መምጣትህን አላመንኩም ነበር ኤልያስ። ሀኒዬ አንቺ እንደማልዋሽሽ እያወቅሽ እሱንም አውቃለሁ፣ ግን አንተ ደህና ነህ? እኔ በጣም ደህና ነኝ። ግን እኔ የምልሽ አባትሽ እንዴት ናቸው? አባዬ ደህና ነው። ሀኒዬ ምን ሆነሽ ነው? አይ ምንም። ምን ሆነሻል? ከፍቶሻል እኮ። ደህና ነኝ፣ ምንም አልሆንኩም። ቆይ የተፈጠረ ነገር አለ? አባትሽ ደህና አይደሉ? አይ ደህና ነው። እና ምንድነው? ቆይ የተፈጠረ ችግር አለ? ምንም አልተፈጠረም። ሀኒዬ እባክሽ በእግዚአብሔር አታስጨንቂኝ። ምንድነው ንገሪኝ። አይ ሳይ ሆድ ብሶኝ ነው እንጂ አባዬ ደህና ነው። ሀኒዬ ምን ሆነሽ ነው ሆድ የሚብስሽ? እንደዚህ የሚያቀኝ ሰው አግኝቼ አቅፌ አላውቅም እና አንተ ስታቅፈኝ ሰላም ተሰማኝ። ወይኔ ሀኒዬ ባይተዋር ሆነሻል። አንተ ግን እንዴት መጣ? እኔ እንጃ ሀኒዬ ብቻ ናፈቅሽኝና ልይሽ ብዬ መጣሁ። እና ሳትነግረኝ? ሀኒዬ ብነግርሽማ አትምጣ ብለሽ ትከለክኛለሽ። ወይኔ ግን እኮ መምጣት አልነበረብህም። ግን ደግሞ መጥቻለሁ አይደል ሀኒዬ? በቃ ያለፈውን እንርሳው። መቼ ነው የመጣው? ዛሬ ነው የመጣሁት ሀኒዬ። እንዴት? በሌሊት ጉዞ ነው የመጣሁት። ነይ እንቀመጥና ያለውን ነገር ሁሉ እነግርሻለሁ። እሺ። ኤልያስ። አቤት ሀኒዬ። ደሴ ግን እንዴት ነች? ደሴ ምን ትሆናለች? አለች። እኔና አባዬ ወደ አዲስ አበባ ስለመጣን ደሴ አልጎደለችም አይደል? አገርማ ምን ትሆናለች ሀኒዬ? ሰው ቢሄድ ሰው ይተካል። እኔ ነኝ እንጂ። እንዴ አንተ ምን ሆንክ? ይኸውልሽ ሀኒዬ አንቺና አባትሽ ደሴ ለቃችሁ ከወጣችሁ በኋላ ደሴ ማቃት ከተማ አልመስልም ብላኛለች። ሁሉ ነገሯ ተቀይሮብኛል። ባዶ ነው የሆነብኝ ጭራሽ። ኤልያስ። ሀኒዬ አንዳንዴ ለካ አይንም የመኖር ተስፋ ነው። ምን እያልክ ነው ኤልያስ? አንቺ ከደሴ ከወጣሽ በኋላ የገባኝ ምን እንደሆነ ታውቂያለሽ? ምን ገባህ? ሀኒዬ ደሴ ላይ የኖር የነበረው አንቺ ስለነበርሽ ነው። ኤልያስ ለምን እንደዚህ ትለኛለህ? ይገባኛል እኮ ሀኒዬ። በዚህ ሰዓት ትኩረትሽ ሁሉ አባትሽ ላይ እንደሆነ አውቃለሁ። ግን የምነግርሽ ስሜቴን መቆጣጠር ስለሚያቅተኝ እንጂ ትኩረትሽን ለማግኘት ብዬ እንኳን አይደለም። ይገባኛል እኮ ኤልያስ። ግን ደግሞ አንዳንዴ ህይወትኛ እንዳሰብናት ሳይሆን ራሷ በፈለገችው መንገድ ነው የምትመራን። ትክክል ነሽ ሀኒዬ። ከአዲስ አበባ ስወጣ አይደለም ተመልሼ የምመጣ ፊቴን እንኳን አዙሬ መተኛ አይመስለኝም ነበር። ግን ህይወት ባላሰብነው መንገድ ነው የምትመራንና ይኸው ተመልሼ መጣሁ። እባክህ ምንም አትበለኝ ኤልያስ። ወይ ሀኒዬ በጣም ይቅርታ ቆየሁብህ አይደል? አረ ችግር የለውም። ምን ሆነ ነው ዛሬ ትንሽ ተጨንቀሃል? ምንም ደህና ነኝ። አረ ቀኑን ሙሉ እኮ ስራ ቦታ ሳይ ተጨንቀህ ነው ያልከው። ያው አንዳንድ ቀን አለ አይደል ሀኒዬ ዝም ብሎ ድብር የሚለን እንደዛ ነገር ነው። መናገር ካልፈለግ ካላስገድጃን። እንደሱ ሳይሆን አለ አይደል ሀኒዬ። ኤልያስ እኔ እኮ እንድትነግረኝ እየተጫንኩ አይደለም። እንደሱ እኮ አይደለም ሀኒዬ። እና ምንድነው ታዲያ? የሆነ ነገር ልናገር ብዬ እንዴት መናገር እንዳለብኝ ግራ ስለገባኝ እኮ ነው። ኤልያስ በእኔና ባንተ መሀል ይሄን ያህል መፈራራት ምን አመጣው? ወይኔ መድኃኒዓለም እንዴት ነው የሚጨንቀው እንዴ! ቆይ ምን ሆነሃል? ሀኒዬ እየተጨነኩብሽ ነው እኮ። ምንድነው ያስጨነቀ? እስኪ ንገረኝ። በቃ ወይ ካልሆነ ሌላ ቀን እነግርሻለሁ። ምን ሆነሃል ኤልያስ? አንተ እንዴት ተጨንቀህ እንዴት ነው ሰላም ማገኘው? አለ አይደል ነገሩ እኮ ከባድ ሆኖብኝ ነው እኮ። ንገረኛ። አትቀየምኝም አይደል? ምን ሆነሃል? ለምን እቀየምሃለሁ? ሀኒዬ ፍቅር ያዘኝ። እንዴ እና ይሄ እኮ ደስ የሚል ነገር ነው። ቆይ ከማን? ከአንቺ። ምን እየቀለድክ ነው? ቀልድ ቢሆንማ በምን እድሌ ሀኒዬ፣ ከልቤን ያፈቀርኩሽ። ኤልያስ ለኔ እኮ ወንድሜ ነህ። እንደ ወንድሜ ስለማኝ ነው ምንም ሳልደብቅ የምነግርህ። እሱ እኮ ነው ይሄን ያህል ጊዜ በውስጤ ይዤ እንዳልነግርሽ ያደረገኝ። ምን እንደምልህ አላውቅም። ብቻ ይሄን ነገር ካንተ አልጠብቀውም ኤልያስ። ምን ይሻለኛል? ወይ ባልነግራት ይሻለኝ ነበር። ሰላም ሰላም፣ ውድና የተከበራችሁ የኖላዊ ድራማ ተከታታዮች፣ ኖላዊ ድራማ ክፍል 25 የሚገራርሙ ክስተቶችን ይዞ ተከስቷል። ሀና አፍቃሪዋን ኤልያስን አግኝታዋለች አዲስ አበባ ላይ። ኤልያስ ማለት ደሴ የነበረና ሀናን በጣም የሚያፈቅራት ወዳጇ ነው። ነገር ግን ሀና ብዙም የፍቅር ጥያቄውን የተቀበለችው አይመስለኝም። ነገር ግን ብቻዋን በነበረችበት ጊዜ የሥራ ባልደረባዋ ወዳጇ ሆኖ በገንዘብም ይረዳት የነበረ ሰው እንደነበረ ነው የተረዳ ነው። መጀመሪያ ላይ ሲደውልላት
ልክ ደሴ ሆኖ የሚደውልላት ነበር የመሰላት። ነገር ግን ስልኩን አንስታ ከሰማችሁ በኋላ ደንግጣለች። አዲስ አበባ ገብቻለሁ ሀንዬ የት ላግኝሽ ስላት አላመነችውም ነበረ። ከቤት አወጣጧ እሷ ፍቅርን ልታገኛት ነበረ። ፍቅር ደውላ አሲር ጆሮ መልእክት ልኮ ለሀና እንደታሰርኩ ንገሪ እንዳይጨነቁ ብሎ ስለነገራት ፍቅር ለሀና መልእክት ልትነግር ደውላላት በስተመጨረሻ እንገናኝ ተባብሎ ነበረ ሀና ከቤት የወጣችው። ግን ደግሞ እዛው መንገድ ላይ እያለች ነበረ አፍቃሪዋ ከደሴ ድረስ የመጣላት ኤልያስ የደወለላት። የአሲርን እህት ፍቅርን ማግኘት ትታ እሷ ማንን ያገኘችው? ኤልያስን ነበር ያገኘችው። በጣም ደስ አላት። ጥምጥም ብላ አለቀሰች ቅፍ አድርጋው። ከዛ በኋላ እንዴት መጣ ብላ ጠየቀችው። እሱም ሀና እኔ ያላንቺ ደሴ ውስጥ መቆየት አልቻልኩኝም። ደሴ የነበርኩት ላንቺ ስል ነበረ። አንቺ ከወጣች በኋላ በጣም ነው ያስጠላችሁ ደሴ ብሎ ቢላትም እሷ ግን ያው በአባቷ ህመም ምክንያት ብቸኝነት እንደተሰማት እና በጣም ወሳኝ ሰዓት ላይ እንደመጣ ነግራው አሁን ላይ እንደዚህ አይነት ወሬ ማውራት እንደማትፈልግ ነገረችው አስጠንቅቃ። በሌላ በኩል ደግሞ አሲር ጆሮ ለእህቱ ለሀና መልእክት አስተላልፊልኝ መታሰሬንም ንገሪልኝ ብሎ ቢነግራትም የአሲር ስም ቤተሰቦቹ ያወጡለት ስም ሌላ ስለሆነ እና ሀና የሚያውቁት በአሲር ጆሮ ነው። እዛ እናትየው ደግሞ ያወጣችው መልካሙ በሚል ስም ነው የሚታወቀው። መላኩን መልካሙ ብቻ በእንደዛ ስም ነው የሚታወቀው። ልጅቷ የምትጠራው ሌላ ስም ነው፣ እነሱ ደግሞ የሚያውቁት ሌላ ስም ነው። እና ፍቅር ደወለችለትና ሀና ኤልያስን ካገኘች በኋላ ተመልሳ ወደ ፍቅር ሄዳ ብታገኛትም ፍቅር የምትለውን ሰው እንደማታውቅ በጭራሽ ልታውቅ እንደማትችልና የሆነ የተሳሳተ ነገር እንዳለ ነግራ ድጋሚ ወደ ፖሊስ ጣቢያ ሄዳ ፍቅር ነገሮቹን እንድታጣራ እንግዲህ ነግራት ተለያይተዋል። በሌላ በኩል ደግሞ የሀና አሰሪ እንዴት ሀና ስራ ትታ ሰው ለማግኘት ትሄዳለች ብላ ብው ብላ እሳት ጎርሳ እሳት ልሳ ተነስታ ልጆቿ እናንተ ናችሁ ሀናን የምታበላሿት፣ እናንተ ናችሁ ለልጅቷ እንደዚህ ፊት ሰታችሁ ጭራሽ ስራዋን ትታ እስከምሄድ እኔ የምከፍላት ስራ እንድትሰራ አይደል እንዴ ብላ እያበሻቀጠች በጣም ተናዳ ስታወራ ነበረ። ይሆን እንጂ ልጆቿ ምን ሆና ነው እናቴ እንደዚህ የምታወሪው? ሀና ለዚህ ቤት የከፈለችው ዋጋ ቀላል ነው እንዴ ብሎ እንደምንም ብሎ አረጋግተዋታል። በሌላ ክፍል ምን ሆኖ ይመጣ ይሆን? እውነት ሀና የኤልያስን ፍቅር ተቀብላ አብሮ ይሆኑ ይሆን? በሌላ በኩል ደግሞ አሲር ከእስር ሲፈታ ኤልያስን ከሀና ጋር ሲያያት ምን ሊፈጠር እንደሚችል እኔ መሳል ከብዶኛል፣ ማሰብም ከብዶኛል ነው ምላችሁ። እውነት ከልቤ ነው ምላችሁ። በጣም ደንግጫለሁ። አሲር ተመችቶኝ ነበረ። እኔ እንግዲህ ማን አሸንፎ ጨረታውን አሸንፎ ሀናን የማትሆን ይሁን የሚለው ነገር ለሁላችንም ጥያቄ ነው። ሌላኛውን ክፍል እንግዲህ በሚቀጥለው ክፍል ይዤላችሁ እመጣለሁ። እስከዛ ድረስ ግን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ስለቆያችሁ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ